ዛሬ ስለ ሬግሬሽን እንድናይ ፈልጌያለሁ። ኦፍ ኮርስ ብዙ አይነት ሬግሬሽን አናሊሲሶች አሉ። ከዚህ ውስጥ ሊነር ሬግሬሽን አናሊሲስ እናያለን ማለት ነው። ታስታውሱ እንደሆነ በኮሪሌሽን አናሊሲስ ጊዜ ኮሪሌሽን አንዱ ቫሪያብል በሌላው ላይ ያለውን ተጽዕኖ አይነግረንም ብለናል። ለምሳሌ ክብደት ለመቀነስ ስፖርት የሚሰራ ሰው ኤክሰርሳይዝ ያደረጋቸው ሰዓታት ተደምሮ ስንት ቀን ምን ያህል ሰዓት ኤክሰርሳይዝ አደረገ የሚለው ይኖራል። ክብደቱ ላይ ያመጣው ልዩነት ደግሞ ይኖራል። ኮሪሌሽን የሚነግረን ምንድነው? ሰዓት በጨመረ ቁጥር ክብደት ቀንሷል የሚለውን ነው የሚነግረን እንጂ ብዙ ሰዓት ስለሰራ ነው ክብደት ተቀነሰው የሚለውን አይነግረንም። ብዙ ሰዓት እንቅስቃሴ ማድረጉ ክብደት መቀነሱ ላይ ያመጣው ተጽዕኖ አለ ወይ የሚለውን የምናየው በሬግሬሽን አናሊሲስ ነው። የሆነ ሆኖ ኮሪሌሽን ለሬግሬሽን መሰረት መሆን ይችላል። በሁለት ቫሪያብሎች መካከል ኮሪሌሽን ግንኙነት ከሌለ ወይም ኮሪሌሽን ቫልዩ 0 ከሆነ ወደ ሬግሬሽን መሄድ አያስፈልግም ማለት ነው። ግንኙነት የላቸው። ስለዚህ ኮሪሌሽን በጨመረ ቁጥር በኋላ ሬግሬሽን አናሊሲስ ስናካሄድ ሲግኒፊካንት የሆነ ተጽዕኖ ማግኘት እንችላለን ማለት ነው። አንዱ ቫሪያብል በሌላው ላይ የሚያሳድረው ማለት ነው። በሬግሬሽን አናሊሲስ ጊዜ ዲፔንደንት እና ኢንዲፔንደንት ቫሪያብል ይኖረናል ማለት ነው። ኢንዲፔንደንት ቫሪያብሉ በዲፔንደንት ቫሪያብል ላይ ተጽዕኖ የሚያሳድር ነው። ኦር ዲፔንደንት ቫሪያብል በኢንዲፔንደንት ቫሪያብል ምክንያት የሚቀያየር ወይም የሚጨምር ወይም ሊቀንስ የሚችል ቫሪያብል ነው ማለት ነው። ለምሳሌ አንድ ተማሪ ለፈተና ለመዘጋጀት የሚያጠፋቸው ሰዓታቶች ይኖራሉ። እነዛ ሰዓታቶች የፈተና ውጤቱ ላይ ያሳደሩትን ተጽዕኖ ሬግሬሽን አናሊሲስ በማካሄድ ማየት እንችላለን ማለት ነው። እንደውም እሱን ኤግዛምፕል መጠቀም ፈልጌያለሁ በዛሬው ቱቶሪያል ላይ ወደዛ እንሄዳለን። ከዛ በፊት ግን ምንድነው ዳታ አሳምፕሽን? ዳታ አሳምፕሽን ማለት አንድ ዳታ በሬግሬሽን አናላይዝድ ለመደረግ ማሟላት ያለባቸው ክራይቴሪያዎች ማለት ነው። ማሟላት ያለበት ክራይቴሪያ ያ ዳታ እነዛን ክራይቴሪያዎች ማሟላ ከሆነ በኋላ ሬግሬሽን አናላይዝ አድርገን የምናገኘው ውጤት የተሳሳተ ይሆናል ማለት ነው። ስለዚህ አሳምፕሽኖቹ ምንድናቸው? አንድ ዳታችን ኮንቲነስ መሆን መቻል አለበት። ሁለተኛ በሁለቱ መካከል ሊነር የሆነ ግንኙነት ሊኖራቸው ያስፈልጋል። ሌላው ደግሞ አውትሌር ስላለመኖሩ እርግጠኞች ልንሆን ይገባናል። አውትሌር ከዚህ በፊት እንደነገርኳችሁ አንድ ዳታ ስንሰበስብ ቁጣ ያለ ፍገር ሁሉም ወር የምናገኘው ገቢ 1000 ነው ወይም 2000 ብር ነው 5000 ብር ነው እያሉ አንዱ ተነስተው እኔ 50000 ብር ነው የማገኘው በአንድ ወር ካለ 50000 በኋላ ስንሰራ ምን ልንሰራ እንችላለን? ኦር ሌላ ነገር ልንሰራ እንችላለን። ያኔ አውትሌር ሆኖ ዳታችንን አፌክት ያደርገዋል ማለት ነው። አሁን ቀጥታ ወደ ፕራክቲስ ነው የምንሄደው። ጊዜ ለመቆጠብ ሲባል አስቀድሜ አዘጋጅቻለሁ። ዴስክቶፕ ላይ አስቀምጫለሁ። ኤግዛምፕል 1 ኦኬ። እዚህ ላይ የምንመለከተው ምንድነው? ቫሪያብሎች አሉን። ስቱደንት ምን ያህል ታይም ነው ያነበበው፣ ስንት ጊዜ ነው የከለሰው የሚለውን ነው። የፈተና ውጤት ደግሞ አለ። ለምሳሌ ስቱደንት 1 24 ሰዓት ነው የከለሰው ከፈተናው በፊት። ኤግዛም ሪዛልት ላይ ደግሞ 20 ከመቶ አምጥቷል። ስቱደንት 2 ደግሞ 44.5 ሰዓት ነው ያጠናው 30.5 አግኝቷል ማለት ነው። So let's go to analyze regression። እዛ linear regression የምትላለች እዚህ ክሊክ እናደርጋለን። linear regressionን ስናይ ሁለት አይነት ፎክሶችን እናያለን እዚህ ላይ ዲፔንደንት እና ኢንዲፔንደንት ቫሪያብል። ተጽዕኖ የሚያሳድረውን ኢንዲፔንደንት ላይ እናስገባለን። በዚህ በኢንዲፔንደንት ቫሪያብል ምክንያት ሊቀያየር የሚችለውን ቫሪያብል ደግሞ በዲፔንደንቱ ላይ እናስገባለን። ኢንዲፔንደንት የሚሆነው ምንድነው? ሪቪዥን ሃወር ነው። ወደዚህ እናስገባለን፣ ወደ ኢንዲፔንደንት እናስገባለን ማለት ነው። ይህ ያጠናው ሰዓት ደግሞ ምን ላይ ነው ተጽዕኖ እንዲያደርግ የምንጠብቀው? በኤግዛም ሪዛልት ላይ ነው። ስለዚህ ኤግዛም ሪዛልትን ወደ ዲፔንደንት ቫሪያብል እናስገባለን ማለት ነው። እዚህ ስታቲስቲክስ ውስጥ ገብተን የምንፈልገውን ነገር ማየት እንችላለን። እኔ እዚህ ቦታ ላይ የሚፈልገው ኮንፊደንስ ኢንተርቫሉን ነው። ኮንፊደንስ ኢንተርቫሉ 95 ነው ማለት ነው። በነገራችን ላይ እችን ሴሌክት ባናደርግም 95% ሌቭል ኦፍ ኮንፊደንስ ነው ኮንሲደር የሚያደርገው ማለት ነው ባይ ዲፎልት። በመቶ ማየት ብንፈልግ 100 አድርገን ልንጽፍ እንችላለን፣ 90 ልናደርግ እንችላለን። ሞስትሊ ግን 95 ሌቭል ኦፍ ኮንፊደንስ የተለመደ ስለሆነ በተለይ ለናቹራል ሪሰርቾች እሱን እንዳለ እንቀበላለን። የዚህን አስፈላጊነት በኋላ እነግራችኋለሁ። ስለዚህ ኦኬ እንላለን ማለት ነው። እዚህ ጋር አውትፑት መጥቶ እናገኛለን። ሞዴል ሳመሪ የሚል ተብል እናገኛለን። ይሄ ተብል አንዳንድ ጠቃሚ መረጃዎችን ነው የሚሰጠን። አር እና አር ስኩዌር የሚል አለው። ያላቸው ግንኙነት እንዴት ነው የሚለውን ነው።
አናሊሲሱ የሰጠን ውጤት ስንት ነው ማለት ነው? 0.99 ነው። 0.99 ነው ማለት there is a strong positive relationship between the two variables ማለት ነው። በሁለቱ ቫሪያብሎች መካከል ስትሮንግ የሆነ ግንኙነት አለው። አር ስኩዌሩ ማለት ኢንዲፔንደንቱ ቫሪያብል በዲፔንደንት ቫሪያብል ላይ የሚያሳድረው ተጽዕኖ ምን ያክል ነው የሚለውን ነው። 0.98 ይለናል። እዚህ ወደ ፐርሰንት ቀይረን መረዳት እንችላለን። 98.1% ተጽዕኖ አለው ማለት ነው። ይህ ማለት ሪቪዥን ሃወር ተማሪ የፈተና ውጤት ላይ 98.1% ተጽዕኖ ማሳደር እንደሚችል ማየት እንችላለን ከዚህ ማለት ነው። ቀጥለን ሬግሬሽን አናሊሲስ የሚል የአኖቫ ቴብል እናገኛለን። ቀጥታ ወደ መጨረሻው ሲግኒፊካንሲ ላይ ስንሄድ 0.00 ነው ማለት ነው አልፋው። ይህ ማለት በጣም ስትሮንግ የሆነ ተጽዕኖ እንዳለው የሚያሳይ ነው። የፈተና ውጤት በክለሳ ሰዓታት ላይ ዲፔንድ እንደሚያደርግ ማሳያ ነው ማለት ነው። ስለዚህ there is a significant effect of revision hours on the exam result ብለን ኢንተርፕሬት ልናደርግ እንችላለን ይሄንን ውጤት። ኦኬ ይሄ አንዱ ኢንዲፔንደንት ቫሪያብል በአንድ ዲፔንደንት ቫሪያብል ላይ ያሳደረውን ተጽዕኖ ነው ያየነው። 3 4 5 ዲፔንደንት ቫሪያብሎች ቢኖሩስ እንዴት ነው የምናየው የሚለውን አሳያችኋለሁ ማለት ነው። እንግዲህ ይሄ ዳታ ሁለት ቫሪያብል ብቻ ስለያዘ ሌላ 4 ቫሪያብሎችን የያዘ ዳታ ማዘጋጅቻለሁ ለኤግዛምፕል ማለት ነው። ስለዚህ እሱን እከፍታለሁ። ኦፕን። እዚህ ላይ ሪቪዥን ሃወር አለ፣ ኤግዛም ሪዛልቱ አለ የነበረ ነው። ኤክሰርሳይዝ ሃወር ደግሞ ጨምሬያለሁ። የአካል ብቃት እንቅስቃሴ ቢያደርግስ ተማሪው ፈተናው ላይ ኢፌክት ያመጣል ወይ? ክላስ አቴንደንስ ሃወር ምን ያህል ጊዜ ነው ክላስ አቴንድ የሚያደርገው? ለስንት ሰዓታት ነው የሚያደርገው? አንድ መምህር 100 ሰዓት አስተምሯል ብለን ብናስብ የተለያዩ 10 ተማሪዎች ክላስ አቴንድ ያደረጉበትን ሰዓት ነው ያስቀመጥኩት ማለት ነው። ስለዚህ እነዚህ ቫሪያብሎች ኤግዛም ሪዛልቱ ላይ የሚያመጡት ተጽዕኖ ምንድነው የሚለውን ነው የምናየው። ኦኬ ሪኮል እናደርጋለን ሊነር ሬግሬሽን። ከዛ በኋላ ዲፔንደንት በሚለው ውስጥ ኤግዛም ሪዛልቱን እናስገባለን። ቀሪዎቹን ደግሞ ወደ ኢንዲፔንደንት ነው የምናስገባው ማለት ነው። አንድ ላይ ለመምረጥ አንደኛውን ሴሌክት ካደረግን በኋላ ሽፍትን ተጭነን የመጨረሻውን ስንነካ ሁሉም አንድ ላይ ሴሌክትድ ይሆናሉ ማለት ነው። አንድ ላይ እዚህ እናስገባቸዋለን። ስለዚህ ኢንተር የሚል ነገር እናገኛለን። ስቴፕ ዋይዝ ሪሙቭ፣ ባክዋርድ፣ ፎርዋርድ የሚሉ የተለያዩ አይነት ሲስተሞች ናቸው። ውጤቱ ተመሳሳይ ሆኖ ግን አቀራረቡን እኛ እንዴት ነው ማየት የምንፈልገው ለምለው ነው። ስቴፕ ዋይዝ የሚለውን ክሊክ አድርገን ብንመርጥ ሌሎቹንም እናያቸዋለን። ኦኬ እንላለን። ሞዴል ሳመሪውን ይሰራልናል። ቅድም እንዳያችሁት ሪግሬሽኑ ሲግኒፊካንት ነው። ኤክስክሉድ የተደረጉትን ቫሪያብሎች ደግሞ ያሳየናል ማለት ነው። ብዙ ተጽዕኖ ባለማሳደራቸው ምክንያት ኤክስክሉድ የተደረጉት ኤክሰርሳይዝ ሃወር እና ክላስ አቴንዳንስ ሃወር ናቸው ማለት ነው። የበለጠ ተጽዕኖ ያሳደረው ምንድነው? ሪቪዥን ሃወር ብቻ ነው ማለት ነው። ሪቪዥን ሃወር at 0.00 level of significance ነው አፌክት ያደረገው። ሌሎቹ ደግሞ በ0.8 ይሄ እንደውም ሲግኒፊካንት አይደለም፣ ኤክሰርሳይዝ ሃወር ምንም ግንኙነት የለውም እያለ ነው። የአካል ብቃት እንቅስቃሴ ማድረግ የፈተና ውጤት ላይ ያመጣው ተጽዕኖ የለም እያለን ነው። ክላስ አቴንድ ማድረግም 0.16 ነው። ይህም ከ0.05 በላይ ስለሆነ ኢንሲግኒፊካንት ነው ብለን ነው የምንወስደው። ምክንያቱም እኛ የሌቨል ኦፍ ኮንፊደንሳችን 95 ስለሆነ አልፋችን 0.05 ይሆናል ማለት ነው። ስለዚህ ከ0.05 የሚበልጥ የትኛውም ቁጥር ኢንሲግኒፊካንት እንደሆነ ነው ተረጉመው ማለት ነው። ስለዚህ ኤክሰርሳይዝ ሃወር እና ክላስ አቴንዳንስ ሃወር በተማሪው ውጤት ላይ ብዙም ተጽዕኖ አላሳደሩም። ባለማሳደራቸው ምክንያት ከአናሊሲሱ ኤክስክሉድ ተደርገዋል ማለት ነው። ሪቪዥን ሃወር ነው ትኩረት ያገኘው። በሌላ መልኩ ደግሞ ማየት እንችላለን። እንደገና ሊነር ሪግሬሽናችንን እንደገና አምጥተን ስቴፕ ዋይዙን ባክዋርድ ብለን ለምሳሌ ልናይ እንችላለን። ባክዋርድ ብናደርገው ምንድነው የሚሆነው? ሁሉንም አንድ ላይ ሲግኒፊካንስ ሌቨላቸውን ካስቀመጠ በኋላ የበለጠ አፌክት ያደረገውን ያስቀምጥልናል ማለት ነው። የበለጠ አፌክት ያደረገውን ያስቀምጥልናል። ለምሳሌ በመጀመሪያው ዙር በነገራችን ላይ በዚህ አናሊሲስ ጊዜ ባክዋርድ ስንመርጥ ብዙ ጊዜ ደጋግሞ ነው ሲስተሙ አናላይዝ የሚያደርግልን። ሪቪዥን ሃወሩንም ኤክሰርሳይዝ ሃወሩንም ክላስ አቴንዳንስ ሃወሩንም ማስቀመጠና እርስ በርስ ሪግሬስ ያደርጋቸዋል። እዛ ሲግኒፊካንት ያልሆነውን እየጣለ ከሶስቱም ሲግኒፊካንት የሆኑትን ይመርጥና በጣም ሲግኒፊካንት ያልሆነውን ያስቀረዋል ማለት ነው። ለምሳሌ እዚህ ሁለተኛው ስቴፕ ላይ ስትመለከቱ ሪቪዥን ሃወር እና ኤክሰርሳይዝ ሃወር ብቻ ተመርጧል። ክላስ አቴንዳንስ ተወግዷል ማለት ነው። ምክንያቱም ምንድነው? ሃይሊ ኢንሲግኒፊካንት ስለሆነ ከሲስተሙ ወጥቷል ማለት ነው።
በሁለተኛው ዙር ደግሞ ሪቪዥን ሃወር እና ኤክሰርሳይዝ ሃወር ኤግዛም ሪዛልት ላይ ያላቸው ተጽዕኖ እንደገና ሬግሬስ ተደረገና ከዚህ ውስጥም አንዱ ብቻ ተመርጦ ይወጣል ማለት ነው። ሪቪዥን ሃወር ብቻ ተመርጦ ወጣ። ኤክሰርሳይዝ ሃወሩ ብዙም ተጽዕኖ ስላላሳደረ ኤክስክሉድ ተደረገ ማለት ነው። ምክንያቱም 0.7 ነው፣ ይሄ ኢንሲግኒፊካንት ነው። ይሄ ደግሞ 0.00 ነው። ይህ ማለት ሃይሊ ሲግኒፊካንት ነው። ከላይ የገለጽኩላችሁን እዚህ ኤክስክሉድድ ቫሪያብልስ ላይ ልታዩ ትችላላችሁ። በመጀመሪያው ስቴፕ ክላስ አቴንዳንስ ሃወር የሚለው ወጣ ማለት ነው። ሶስተኛው ስቴፕ ደግሞ ክላስ አቴንዳንስ ሃወር እና ኤክሰርሳይዝ ሃወር አንድ ላይ ተወግደዋል። ዋናው ብቻ ይቀራል ማለት ነው። ኦኬ ሬግሬሽን አናሊሲስን በዚህ ሁኔታ አናላይዝ ማድረግ እና ኢንተርፕሬት ልናደርግ እንችላለን። መልካም ጊዜ ይሁንላችሁ።